አሁን እነሱ አልታመኑምና የእግዚአብሔር ታማኝነት ይጎላል? ኔቨር በፍጹም። እንደውም እንዲህ ይላል ጳውሎስ፣ ከቶ አይሆንም ይላል። ከቶ አይሆንም ይላል። ይህን ከቶ አይሆንም ፈጽሞ አይሆንም። እግዚአብሔር ታማኝ የሆነው እቺ በደንብ ስሙ። እግዚአብሔር ታማኝ የሆነው እኛ ታማኝ ስለሆንን አይደለም። አይቹ እግዚአብሔር ታማኝነቱ ባህሪው ነው፣ ሂዝ ኔቸሩ። እግዚአብሔር ቅዱስ ነው ስንል ሂዝ ኔቸር። እግዚአብሔር ጻድቅ ነው ስንል ሂዝ ኔቸር ነው የምናወራው፣ ናት ፈንክሽን፣ ግብርን አይደለም፣ ስራን አይደለም ማወራው። እግዚአብሔር ታማኝ ነው። እኛ ታማኝ ስለሆነ አይደለም እግዚአብሔር ታማኝ ነው። እርሱ እግዚአብሔር ስለሆነ ምንድን ነው አለ? ታማኝ ነው አለ። ቅዱስ አውገስጢኖስ ስለዚህ ነገር እንዲህ በማለት ይናገራል። እግዚአብሔር ታማኝ የሆነው እኛ ስለምናምን ሳይሆን ራሱን ሊክድ ስለማይችል። አያችሁ፣ እግዚአብሔር ራሱን ሊክድ፣ እግዚአብሔር ራሱን ሊቀይር አይችልም። መለወጥ በእርሱ ዘንድ የለም ይላል። እግዚአብሔር ታማኝ ነው፣ ሰው ላይ ይታመን ይችላል። ለዛ ነው ቀጠል ይልና ከቁጥር 5 እስከ 8 አንዳንዶች እንደውም ምን ይላሉ መሰላችሁ? አርጊመንታቲቭ ቴክስት ነው ይሄ ቴክስት። አርጊመንታቲቭ ማለት አመክንዩ ይሰሩበታል። ጳውሎስ ላይ አመክንዩ ሊሰሩ ይሞክራሉ። ኃጢአቴ ይላሉ። አሁን በደንብ ስሙኝ። ኃጢአቴ የእግዚአብሔርን ጽድቅ ካመጣ ለምን በኃጢአቴ ይፈርድብኛል? እኔ መበደሌ፣ እኔ መሳቴ የእግዚአብሔርን ጽድቅ ካመጣው እንደገና እግዚአብሔር ስለምንድን ነው በኃጢአታችን የሚፈርድብን? ያ ታብታብ አድርጉ ስክሪኑን እንዳያወርደን ወደታች። ለምንድን ነው የሚፈርድብኝ የሚል ጥያቄ ሲያነሱ ጳውሎስ መልስ ይሰጣቸዋል። ኃጢአት በፍጹም ሊማካኝ አይችልም። ኃጢአት ምክንያት ሊሆን አይችልም። እግዚአብሔር ክፉን በጎ ለማድረግ ሊጠቀምበት ይችላል። ክፉን ለበጎ ሊጠቀምበት ይችላል። ለበጎ ግን እግዚአብሔር ክፉን አያጸድቀውም። ክፉን ነገር አጽድቆ አይዘው። አያችሁ፣ እኛ በደለኛ መሆናችን፣ እኛ ኃጢአተኛ መሆናችን የእግዚአብሔርን ጽድቅ ሲገልጠው የኛ አለመቻል ነው እንጂ እግዚአብሔር ክፉን መጠቀሚያ አድርጎት አይደለም። ከመጀመሪያውም ይሄ አልተፈለገም፣ አልታሰበም። እግዚአብሔር ይሄንን ወደ ሰውም አላመጣውም ይላቸዋል። ለዛ ነው ምዕራፍ 3 ላይ ክርክሩን ሰፋ እያደረገ ይመጣና እነሱ ምን ይላሉ? ክፉ ነገር ከውስጡ ለማግኘት መልካምን ነገር ከውስጡ ለማግኘት ክፉ መስራት አለብን፣ ክፉ መሆን አለብን ለሚሉ አይሁዳውያኖች ኖ እንደዚህ አይደለም ይላል። ለምን ሲባል ይሄ የሰው ድካም የሰው ባህሪ ነው እንጂ የእግዚአብሔር ነገር አይደለም ይላቸው። አያችሁ፣ ለዛ ነው ቁጥር 9 ላይ መጥቶ ሲደመድመው 8 ላይ የጀመረውን አይሁዶችም ግሪኮችም ከኃጢአት በታች እንዲሆኑ አስቀድመን ከሰናቸው። ተከሷል። ክሱን ማስረዳት እንችላለን። የክሱ ምክንያት ምንድን ነው ሲል የማያስተውሉ ናቸው፣ በአእምሮ የሚሰራ ኃጢአት እንደሆነ፣ እንደገናስ ጌታን የሚፈልግ ልብ የሌላቸው ናቸው። ቀጥሎስ ፍቃዳቸው የእግዚአብሔር ፈቃድ ማስፈጸሚያ አይደለም። እግዚአብሔርን ፈቃድ አያስፈጽሙ። በተለይ በዚህ ዘመን በጣም ብዙ ክርስቲያኖች ፈቃዳችንን ለእግዚአብሔር ፈቃድ ሳይሆን እግዚአብሔርን ወደ ፈቃዳችን ለመሳብ ነው የምንሞክረው። እኛ ወደ ፈቃዱ እንገባለን እንጂ እግዚአብሔር ወደ ፈቃዳችን አይመጣም። የተጸለየው ጸሎት ሁሉ አይመለስም። የተለመነው ልመና ሁሉ አይሰጥም። እና ወደ ፈቃዳችን ለማስገባት ነው ወደ ፈቃዱ ነው የምንገባው እንጂ ወደ ፈቃዳችን እግዚአብሔር እንዴት ይመጣል? ትልቁ እግዚአብሔር ቃል ትልቁ አምላክ ወርዶ ሰው ሲሆን ለምን ይቀልብናል? ያኮ የአብን ፍቃድ ሊፈጽም ጌታ ኢየሱስ ክርስቶስ ታዞ እዚህ ምድር ላይ ወርዷል፣ መጥቷል። ታርዶ ቤዛ ሆኖ አድኖናል። የእሱን ፍቃድ እንድንፈጽም ነው እንጂ የእኛን ፈቃድ ማስፈጸሚያ አይደለም እግዚአብሔር ይለን። እንግዲህ ኃጢአተኛው ሰው እርሱን መፈለግ ካልቻለ ምርጫው ራሱ ኃጢአተኛውን መፈለግ ነው። እግዚአብሔር ኃጢአተኛውን መፈለግ ነበረበት። ሁሉም ሰው ደግሞ ከኃጢአት በታች ተፈርዶበታል፣ ተከሷል። ይህንንም ደግሞ ሲናገር ምን እያለ ነው የሚያብራራው መሰላችሁ? ኃጢአት ድርጊት ብቻ አይደለም፣ ኃጢአት ገዢ ነው፣ ኃጢአት ኃይል አለው፣ ኃጢአት የሚደቁስ ነው ይለናል። ሰውን የሚገዛ ንጉስ ነው ይላል። ለዛ ነው ቅዱስ አትናቴዎስ እንዲህ በማለት ኦን ኢንካርኔሽን የሚለው ስራው ላይ ኦን ኢንካርኔሽን አትናቴዎስ የጻፈው ደብዳቤ ላይ በእንተ ትስጉት የሚለው በእንተ ትስጉት ላይ ሰው በኃጢአት ምክንያት በሞት ባርነት ስር ወደቀ አለ። በሞት ባርነት ስር ወደቀ። ያን የወደቀ ሰው ይቤዥ ዘንድ ቃል የሆነ እርሱ እኛን ሆነ። እኛ የእግዚአብሔርን መልክ እንገልጥ ዘንድ የእግዚአብሔር መልክ በእኛ ይታይ ዘንድ አለ። ክብር ለኢየሱስ ይሁን።
አያችሁ። ስለዛ ምን ሆኗል ሲባል በሙሉ የሰው ልጅ ተከሷል። ክሶቹን ከቁጥር 10 እስከ 18 እናያለን። ምን አድርጎ ተከሰሰ? የልብ ብልሹነት አለ። የልብ ብልሹነት። ይሄ የልብ ብልሹነት ምንድን ነው ስንል ቁጥር 10 ላይ የሚያሳየው ጻድቅ የለም አንድስ እንኳን፣ ኖ ዋን ጻድቅ፣ አንድም ጻድቅ ሰው የለም ቢል ማንም ሰው ከእግዚአብሔር መስፈርት አንጻር ሲነጻጸር ጻድቅ አይደለም። ለዛ ነው ሰው በስራው አይጸድቅ፣ ጽድቃችሁ የመርገም ጨርቅ ነው ተብሏል። አለቅ። ጽድቅን መለኪያ ያደረገው ስታንዳርድ ያደረገው አብርሃምን አይደለም፣ ኖህን አይደለም፣ ሙሴን አይደለም፣ ወይም ደግሞ ሐዋርያትና ነቢያትን አይደለም። የጽድቅ መለኪያ ስታንዳርዱ አካላዊ ቃል ሰው የሆነው ጌታችን መድኃኒታችን ኢየሱስ ክርስቶስ ነው። ዳዚት እግዚአብሔር አሁን የጽድቅ ስታንዳርዱ መለኪያው የት ጋር አደረሰው ሲባል ኢየሱስ። ለዛ ነው ኢየሱስ በአብ ፊት ጽድቄ ነው ብላችሁ ጻፉ እስኪ። በአብ ፊት የሚታይ ጽድቅ ማን ነው ለክርስቲያን ከተባለ ኢየሱስ ነው። ለእውነተኛ ክርስቲያኖች በቃ በራሳችን አይደለም። አያችሁ፣ እውነተኛ በእግዚአብሔር ፊት የአማኝ ጽድቅ ክርስቶስ። አክሊላችን እሱ ነው፣ ጽድቃችን እሱ ነው፣ ትምክታችን እሱ ነው፣ ውበታችን እሱ ነው፣ ቤዛችን እሱ ነው፣ አዳኛችን እሱ ነው፣ ንጉሳችን እሱ ነው፣ ካህናችን እሱ ነው። የዘላለም ሊቀ ካህናችን ኢየሱስ ነው። ኢየሱስ ክርስቶስ በእግዚአብሔር ፊት የኔ ጽድቅ ነው። በቃ አሁን አብ የሚያየው ወደ ኢየሱስ ነው። አያችሁ፣ ኢየሱስ በአብ ፊት ጽድቄ ነው። በቃ አለቀ። ይሄን ቦልድሊ ኮንፌስ ነው የማደርገው። በቃ ማንም ምንም ቢመጣ በአብ ፊት የታየ ኢኳል ስታንዳርድ የሆነ አብን ያስደሰተ አብ ከሰማይ የተደሰተበት ኢየሱስ በአብ ፊት ለእኔ ጽድቅ ነው። አካላዊ ቃል የጽድቅ መለኪያችን፣ ጽድቁ መለኪያችን። ጽድቅ ምንድን ነው ሲባል ቃሉ ነው፣ ራሱ ቃል የተባለው እሱ ነው። ሁለተኛ የሚያስተውል የለም። ኃጢአት አእምሮኑ ራሱ አጨልሞታል። ሰው አያስተውልም። እንዴት አያስተውልም ሰው ካላችሁ፣ ኦፍኮርስ ይኸው እንስሳ እንኳን ተቃራኒ የሆነ ጾታ ያውቃል። እንስሳ እንኳን ሰው ወንድ ከወንድ ጋር ሴት ከሴት ጋር ይጋባል። ከዚህ በላይ አለማስተዋል ምን አለ? የኃጢአት ውጤት እኮ ነው። አእምሮን ደፍኖ ይዞታል። የአእምሮ በሽታው ነው። ቀጥሎ ሲባል እግዚአብሔርን የሚፈልግ አንድስ እንኳን የለም። እግዚአብሔር የሚፈልግ ሰዎች እግዚአብሔርን የሚፈልጉ ይመስላሉ፣ ግን አይደለም። በደንብ ስሙኝ። በጣም ብዙ ሰዎች እግዚአብሔርን ሳይሆን ሃይማኖትን ይፈልጋሉ። ሃይማኖት ማለት ሂውመን ኢፈርት፣ የሰው ጥረት ማለት ነው። የሰው ጥረት ሃይማኖትን ይፈልጋሉ፣ ታምራትን ይፈልጋሉ፣ በረከትን ይፈልጋሉ። ዛሬ ያለ አንዱ ችግር በጣም ብዙ ክርስቲያኖች እየተቸገርን ያለንበት ጉዳይ ምንድን ነው? የምንፈልገው ታምራትን፣ በረከትን። ነገር ግን እውነተኛ እግዚአብሔርን አይፈልጉም። ሰው ግን የተጠራበት ዓላማ እግዚአብሔርን እንዲፈልግ ነው። እግዚአብሔር ቀድሞ ፈልጎ ያገኘን እሱ ራሱ እንድንፈልገው ነው፣ ሌላ ነገር አይደለም። አያችሁ፣ ቀድሞ ፈልጎ ያገኘን ራሱን ፈልገን እንድናገኘው። እግዚአብሔር የሚደበቅ አምላክ ሆኖ አይደለም። ህብረት ነው፣ ኢንቲሜሲ ነው። እግዚአብሔርን ፈልጎ ማግኘት ማለት ከሱ ጋር ፐርሲስተንትሊ መሄድ ነው። ሌላው ሲባል ዝርዝር ኃጢአቶችን ማውራት ይጀምራል። በጣም በግልጽ አማርኛ በደንብ ተረጋግታችሁ ስሙ። ሐዋርያው ቅዱስ ጳውሎስ በዚህ መጽሐፍ ውስጥ ከቁጥር 13 እስከ 18 የሚያወራቸው ነገሮች በጣም የሚደንቅ ነው። እንግዲህ ልዘጋው ነው፣ ትምህርቱንም እያጠቃለልኩ ነው እየሄድኩ ያለሁት። ቶሎ ዋና ዋና ጉዳዮቹን እያነሳን እንግዲህ ምዕራፍ 1 ላይ አሕዛብ ተፈርዶባቸዋል፣ ሞተዋል። ምዕራፍ 2 ላይ አይሁድ ተፈርዶበታል፣ ሞተዋል። ምዕራፍ 3 ላይ ይመጣና ድንገት እንኳን ይግባኝ የሚል ካለ እኔ እኮ ደህና ሰው ነበርኩ፣ እኔ እኮ ጻድቅ ሰው ነበርኩ፣ እኔ እኮ እግዚአብሔርን የምፈልግ ነበርኩ፣ እኔ እኮ በሃይማኖት ቤት ያደግኩ ነኝ፣ እኔ እኮ ምጸውታለሁ፣ መልካምን ነገር አረጋለሁ፣ እግዚአብሔርንም ለማስደሰት እጥራለሁ፣ በጎና ጥሩ ሰው ነኝ የሚል መከራከሪያ ካለ ለተከበረው ፍርድ ቤት ሐዋርያው ቅዱስ ጳውሎስ የአስከሬን ምርመራ ውጤት የሚያቀርብ ሰው ይመስላል። ማቅረብ እንችላለን። የአስከሬን ሪፖርት መስጠት እንችላለን። የሞቱት የተፈረደባቸው ሰዎች ባህሪያቸው እንደዚህ ነው፣ ገጻቸው እንደዚህ ነው ይላል። እንዴት ሲባል ቁጥር 13 እና 14ን በጣም ግልጽ በሆነ ሐሳብ ያስቀምጣል። ባይብል እዛ ላይ ብታስቀምጡላቸው ደስ ይለኛል። ከቁጥር 13 እስከ 14 የሰው ንግግር አካላትን የሚያመለክት ነው። እርሱም አንደበት፣ ጎሮሮ፣ ከንፈር የሚላቸው
እነዚህ ፓርት ኦፍ ስፒች የምንላቸው የንግግር አካላት ቁጥር 13 እና 14 ምን አይነት ናቸው? ምን ሆነዋል? ምን አይነት ሰዎች ናቸው ሲባል የተከበረው ፍርድ ቤት ሬሳቸው እንኳን የተፈረደ የሞቱበት ምክንያት ቢወጣ እንደዚህ አይነት ሰዎች ናቸው ይላል። ኦኬ ምን አይነት ሰዎች የሚለውን ቁጥር 13 እና 14 እንደዚህ ብሎ በግልጽ ያስቀምጣቸው። ልክ እንደ አስከሬን ሪፖርት የሚያወጣ ይመስላል ጳውሎስ። ቁጥር 15 እና 16 17 ደግሞ ምን አይነት ሰዎች ናቸው ሲል የሰውን አረማመዳቸው ራሱ እንደዚህ ነው፣ ደም ለማፍሰስ እግሮቻቸው ፈጣን ናቸው፣ የጽድቅ መንገድ በፊቶቻቸው ላይ የለም፣ አመፃ በፊታቸው አለ እያለ በዝርዝር ያስቀምጣል ማለት ነው። ስለዛ በዚህ ስፍራ ላይ ጫን ብሎ ጳውሎስ ጫን ብሎ የሚያስቀምጠው ሐሳብ ምንድን ነው? ጳውሎስ ያልን እንደሆነ እንደው ጥቅሱን ብታስቀምጡልኝ እዚህ ላይ ጥቅሱን ቢያዩት ሰዎች በጣም ደስ ይለኛል። ጫን ብሎ የሚያስቀምጠው ነገር የእነዚህ ሰዎች ጥፋት ከአእምሮ ያለፈ ነው። ቁጥር 13 ከ18 ያለው ላይ ምንድን ነው ሲባል አልፎ በድፍረት በተግባር የሚገለጥ ነው። ጥፋታቸው በድፍረት የሚገለጥ ነው። ምላሳቸው ማታለል አለ። ጉሮሯቸው የተከፈተ መቃብር ነው። ክፉ ልብ ክፉ ቃል ያወጣል እንደማለት ነው። ይሄ ጉሮሯቸው የተከፈተ መቃብር ነው የሚለው ከኢሳይያስ ነው የሚያመጣው። በምላሳቸው ማታለልን ያደርጋሉ። ሰው ሁሉ እውነትን በውሸት ለውጧል። ለእውነት አይኖርም፣ ለውሸት ያድራል፣ ለጥቅም ያድራል። ሐሜት፣ ስም ማጥፋት፣ የውሸት ትምህርት መንፈሳዊ መርዝ ናቸው። ቁጥር 13 14 የአስከሬን ሪፖርት እናንብብ። ያው ጌታ ይባርክሽ መሲ ምን ይላል? ጉሮሯቸው የተከፈተ መቃብር ነው፣ አንደበታቸው ሽንገላን ያዘወትራል፣ ከንፈሮቻቸው የእባብ መርዝ አለ፣ በቃ አፋቸው እርግማንና መራር ነገር ሞልቶበታል ይላል። በዚህ ምክንያት እነዚህ ሰዎች ፓርት ኦፍ ስፒቻቸው ራሱ ጤናማ አይደለም፣ ሞት ተፈርዶባቸዋል ይላል። ኦኬ እሺ፣ ቀጥሎስ ጳውሎስ ሲባል ቀጥሎ አረማመዳቸው ይላል። አካሄድ ከአእምሮ አልፎ ወደ ተግባር ወርዷል። በተለይ ቁጥር 18 ላይ በዓይናቸው ፊት የእግዚአብሔር ፍርሃት የለም። ዓይኖቻቸው ፊት ይህ የኃጢአት ሁሉ ስር ነው። እግዚአብሔርን መፍራት የለም። ሰው እግዚአብሔርን ስለማይፈራ ኃጢአትን ይመርጣል፣ ኃጢአትን ያደርጋል። ስለዛ ቁጥር 19 ላይ ያመጣውና ጳውሎስ አንድ ኮንክሉዥን ይሰራል። ምን የሚል ስንል አፍ ሁሉ እንዲዘጋ። አሁን ፍርድ ቤቱ ጸጥ ብሏል። ምንም ምክንያት የለም፣ ምንም ማመካኛ የለም፣ ራስን ማጽደቅ የለም። ሰው ሁሉ በእግዚአብሔር ፊት ምን ይበል ይላል? ዝም ይበል ይላል። ሰው ሁሉ በእግዚአብሔር ፊት ጸጥ ይበል ይላል። ስለዛ ጸጥ ሲል ምን ይደረግ ሲባል ሕግ ኃጢአትን ያሳያል። ይህ ታላቅ እውነት ነው። ሕግ ኃጢአትን ያነሳል። ሕግ ግን ኃጢአትን አያስወግድም። አይቹ ሕጉ ኃጢአተኝነታችንን ገልጿል።